አሁን የደረሰ ሰበር መረጃ፣ አዲስ የሚሳኤል ናዳ ከኢራን ወደ እስራኤል እየተተኮሰ ነው። መካከለኛው ምስራቅ በከባድ እሳት ውስጥ ናት። የእስራኤል ጦር አሁን ባወጣው መግለጫ የኢራን ሚሳኤሎች ወደ እስራኤል እየመጡ መሆኑን አረጋግጧል። መከላከያ ሲስተሞች ስራ ጀምረዋል። በሚሊዮን የሚቆጠሩ እስራኤላውያንም በሞባይላቸው የደረሰውን ማስጠንቀቂያ ተከትለው ወደ መጠለያ እየገቡ ነው። የእስራኤል መከላከያ ኃይል አዲስ የሚሳኤል ጥቃት ከኢራን አቅጣጫ መለየቱን በይፋ አስታውቋል። የመከላከያ ስርዓቶች ስጋቱን ለማክሸፍ እየሰሩ ነው ሲልም ገልጿል። ባለፉት ጥቂት ደቂቃዎች ውስጥ የሀገር ውስጥ የደህንነት መመሪያዎች ጥቃቱ በሚያርፍባቸው አካባቢዎች ለሚገኙ ዜጎች በሙሉ በሞባይል ስልኮቻቸው ላይ የአደጋ ጊዜ ማስጠንቀቂያ ልኳል። ይህ ጥቃት እስራኤል በሊባኖስና በኢራን ውስጥ ደህንነት ተቋማት ላይ ለፈጸመችው ድብደባ የተሰጠ አጸፋዊ ምላሽ እንደሆነ ይታመናል። በአሁኑ ሰዓት የእስራኤል ሰማይ በሚሳኤሎችና በመከላከያ ሮኬቶች ተሞልቷል። ዓለም አሁን የዚህን ጥቃት ውጤት በከፍተኛ ስጋት እየተጠባበቀች ነው። ይህ የሚሳኤል ናዳ ወደ ቀጥተኛ የዓለም ጦርነት ያመራል ብላችሁ ታስባላችሁ? ሐሳባችሁን ኮመንት ላይ አጋሩኝ።